ሰላም ጓደኞች እንኳን በሰላም መጣችሁ። እኔ ሚስ ሮዚ ነኝ። ዛሬ ደግሞ የምንማረው ስለ የቀን በቀን የሚደረጉ ስራዎች ናቸው። የዕለት ስራዎች ወይም የቀን በቀን የሚደረጉ ስራዎች ናቸው። በእንግሊዝኛ ደግሞ ዴይሊ ሩቲንስ፣ ስለ ዴይሊ ሩቲንስ ነው የምንማረው። እሺ ተዘጋጅታችኋል? እሺ ጎበዞች እንጀምር። ከመጀመሪያ የማስተምራችሁ ከጠዋት ጀምሬ ነው። ጠዋት ሰው ሲነሳ ምን ያደርጋል? ጠዋት። ከዛ በኋላ ስለ ከሰዓት እንማራለን። ከሰዓት ምን እናደርጋለን? ከዛ ደግሞ ወደ ማታ ሰው ከጠዋት ከሰዓት እና ከማታ ነው ስለ እነሱ የሚደረጉ ነገሮች ነው የምንማረው። እሺ በቀን በቀን ምን ይደረጋል? እሺ እንጀምር። ጠዋት እኔ እነሳለሁ። መነሳት to wake up። እነሳለሁ ማለት I wake up። ከዛ ልብሴን እለብሳለሁ። ይሄ ማለት I wear my clothes። ልብሴን እለብሳለሁ። ከዛ በኋላስ ጥርሴን እቦርሻለሁ ወይም ሌላ ቃል ጥርሴን እፍቃለሁ። በእንግሊዘኛ I brush my teeth። ጎበዞች። ከዛ በኋላ ቁርሴን እበላለሁ ወይም ቁርስ እበላለሁ ማለት I eat breakfast። ጎበዞች። ከዛ በኋላ ወደ ትምህርት ቤት እሄዳለሁ። I go to school። ጎበዞች። እነዚህ ጠዋት የምናደርጋቸው ናቸው። ጠዋት እነሳለሁ I wake up። ልብሴን እለብሳለሁ I wear my clothes or I dress myself። ከዛ ጥርሴን እቦርሻለሁ I brush my teeth ወይም ጥርሴን እፍቃለሁ I brush my teeth። ከዛ ቁርሴን እበላለሁ or I eat breakfast። ከዛ ወደ ትምህርት ቤት እሄዳለሁ ወይም I go to school። ጎበዞች። እነዚህ ጠዋት የምናደርጋቸው ስራዎች ናቸው። ኮመን ስራ ደግሞ ከጠዋት በኋላ ከሰዓት ወደ ቤት እመጣለሁ። I come home። ከዛ ምግብ እበላለሁ ማለት I eat food። ከዛ የቤት ስራ እሰራለሁ ማለት I do my homework። እሺ። ከዛስ ውጭ እጫወታለሁ ማለት I play outside። ጎበዞች። የከሰዓቱን እንደገና እንድገም። ከሰዓት ወደ ቤት እመጣለሁ ማለት I come home። ምግብ እበላለሁ I eat food። የቤት ስራ እሰራለሁ ማለት I do my homework። ከዛ በኋላ ወደ እጫወታለሁ ማለት I play outside። እነዚህ ከሰዓት የምናደርጋቸው ናቸው። ከሰዓት or afternoon tasks። ከሰዓት በኋላ ማታ ማለት evening ምን እናደርጋለን? እራት እበላለሁ ማለት I eat dinner። ከዛስ ገላዬን እታጠባለሁ ገላዬን እታጠባለሁ ማለት
I take a shower. I shower ወይም I take a shower። ገላ ወይም ሰውነት ታጠባለሁ ወይም ገላ። ከዛ ሻወር፣ ከሻወር በኋላ ጥርሴን እቦርሻለሁ ወይም ጥርሴን እፍቃለሁ። ጥርሴን እቦርሻለሁ ማለት I brush my teeth. I brush my teeth። ከዛስ መጽሐፍ አነባለሁ። መጽሐፍ አነባለሁ። መጽሐፍ አነባለሁ ማለት I read a book. I read a book። ከዛ በኋላ ጸሎት እጸልያለሁ። ጸሎት እጸልያለሁ። ጸሎት እጸልያለሁ ማለት I say a prayer. I say a prayer። ከዛ በኋላ እተኛለሁ። ከዛ በኋላ እተኛለሁ። እተኛለሁ ማለት I sleep. I sleep። ይህንን ደግሞ እንደገና እንድገመው። ማታ እራት እበላለሁ። እራት መብላት to eat dinner. I eat dinner። ከዛ ገላዬን እታጠባለሁ I shower። ጥርሴን እቦረሻለሁ I brush my teeth። ከዛስ መጽሐፍ አነባለሁ I read a book። ከዛስ ጸሎት እጸልያለሁ። ጸሎት እጸልያለሁ I say a prayer። ከዛ በኋላ እተኛለሁ። መተኛት to sleep። መተኛት to sleep። ከዛ በኋላ እተኛለሁ። ይሄ ማታ ማታ የምናደርገው ነው። እሺ ጎበዞች፣ ጠዋት ከሰዓት እና ማታ የሚደረጉትን ነገሮች ተምራችኋል። አሁን እንደገና ደግሞ እንድታስታውሱ ደጋግመን እንበል። እሺ ጠዋት ምን እናደርጋለሁ? እነሳለሁ። ከዛ በኋላ ልብሴን ለብሳለሁ። ከዛ በኋላ ጥርሴን እቦረሻለሁ። ከዛ በኋላ ቁርሴን እበላለሁ። ከዛ በኋላ ወደ ትምህርት ቤት ሄዳለሁ። ከዛ በኋላ ትምህርት ቤት ሂጄ እማራለሁ። አጠናለሁ። ትምህርት ቤት ሂጄ እማራለሁ፣ አጠናለሁ። ከዛ በኋላ ወደ ቤት እመጣለሁ። ከዛ በኋላ ምግብ እበላለሁ። ከዛ በኋላ የቤት ስራዬን እሰራለሁ። ከዛ በኋላ ውጭ ሄጄ እጫወታለሁ። ከዛ በኋላ እራት እበላለሁ። ከዛ በኋላ ገላዬን እታጠባለሁ። ከዛ በኋላ ጥርሴን እቦርሻለሁ። ከዛ በኋላ መጽሐፍ አነባለሁ። ከዛ በኋላ ጸሎት እጸልያለሁ። ከዛ በኋላ እተኛለሁ። ጎበዞች። እሺ አንድ የመጨረሻ ጊዜ ደግሞ እንድናስታውሰው እንበለው። እነሳለሁ፣ ጠዋት እነሳለሁ። ከዛ ልብሴን እለብሳለሁ። ከዛ ፊቴን እታጠባለሁ። ይሄን ረስቼ ነበር። ፊት እንታጠባለን። ከዛ ጥርስ እንቦረሻለን። ከዛስ በኋላ ቁርስ እንበላለን። ከዛ በኋላ ወደ ትምህርት ቤት እንሄዳለን። ከዛ በኋላ ወደ ቤት እንመጣለን። ከዛ በኋላ ምግብ እንበላለን። ከዛ በኋላ የቤት ስራ እንሰራለን። ከዛ በኋላ ውጭ ሂደን እንጫወታለን። ከዛ በኋላ
እራት እንበላለን ከዛ በኋላስ ገላችን እንታጠባለን ከዛ በኋላ ጥርሳችን እንቦረሻለን ከዛ በኋላ መጽሐፍ እናነባለን ከዛ በኋላስ ጸሎት እንጸልያለን ከዛ በኋላ እንተኛለን ጎበዞች። እነዚህ ዴይሊ ሩቲንስ ወይም በቀን በቀን የሚደረጉ የተለመዱ ስራዎች ናቸው እና እናንተ ይሄንን ጊዜ እኔ ጋር ስላሳልፋችሁ በጣም ደስ ብሎኛል። ሌላ ጊዜ ደግሞ ተገናኝተን ሌላ ነገር እንማራለን። እሺ ጎበዞች፣ እሺ ቻው ቻው ቻው።